ሰላም አንተ ባለፈው የብልጄ ቤት ፈረሰ የኔም ፈረሰ አል ሁላችን ተነስተን አሁን ላይ ኮሪደር የሚባለው አመጣና እንዳለ በጠረባስል አልሐምዱሊላህ ብለን ዛሬ በጥሩ ሁኔታ ስትገኙ እንደው ባለፈው ዘፈን ነበረ የሆነ ዘፈን ነበረ ባላ ጊዜ ምናምን ብለው ነገር ዝም ብሎ ነው የሚለው ስለ እውነት ዛሬ እውነቱ መሆን አገኘ እኛ ጉራጌ ዛሬ ያው ሰርግማ ደገስተውና ቤት ባለፈው በቤት ሲመጣ ሁሉም ሰው እያየ ስለው አሁን የልጄንም ፈረሰ የኔም ፈረሰ እያየ ስንለው አሁን ያው እንዳለ ሱቅ መጣና ውቁብ ያለው ከሰረ እንዳለ ያው ውቁብም ሱቆችንም እንዳለ ሲፈርሰው አሁን ያው በጠረባ አላህ ሲለን ቁጭ ብያለሁ አልሐምዱሊላህ ስለዚህ አሁን ያው ህጋዊ ነው ማን ጠየቀ ለካርታ ምናምን ማለት መጀመሪያ ዝም ብለን ሰራን ሁላችንም ውቁብ ሰብስበን ሰራን አሁን ያው እንዳለ ፈረሰ አልሐምዱሊላህ ብቻ አሁን በህይወት ስንቱ ሰው ራሱ እና ሙሰማ ራሱ ገመድ ገዝቶ ማታ አለፈ አጠገብ ላይ ገመድ ሲገዛ እኔ አንበሬ ገዛ ምናምን ብዬ ዝም ስለው እሱ ለካ ራሱ አስገባ ገብቶ ያው ባለፈው እሱን ቀበርን እኔ ብቻ አልሐምዱሊላህ ቢያው ስራ የለም ማን ቀረ መኖሪያ ቤት ብትል የልጄንም ብትል መሸሸጊያ የለም መንገዱ እንዳለ ተጠረገ አሁን ያው ጉራጌ ሱቅ የነበረው በሙሉ መሬት ባዶ ነው ምን ታረጋ አልሐምዱሊላህ ይሄም ልማት ነው አለ ማን ታውቃለህ ማን እንደሚያፈርስ ከየቦታው ካላ ነው የመጣው ካላ ነው የመጣው ምን አንተ ሰው አታነቃቃ ካላ ነው የመጣው ትእዛዝ አላህ ሲያዘው ነው